ሰላም እንዴት ናችሁ? የቻናሌ ተከታታዮች ዛሬ በሌላ ቪዲዮ መጥቻለሁ። እስቲ ዛሬ ፀጉራችንን አብረን ሹሩባ እንሰራዋለን። ክሮሼን ነው የምሰራው፣ ይሄንን ማለት ነው። ቆይ ላሳያችሁ። ታያችኋል አይደለ? ይሄንን ክሮሼን አብረን እንሰራለን። ስለዚህ ስንጀምር ፀጉራችንን ሴክሽን በማድረግ እንጀምራለን ማለት ነው። ፕሮፐርሊ እንዲስተካከል እንደዚህ እያካፈልን በመሀል አከፍለውና ከኋላ ስለሆነ ክሮሼኑን የማደርገው እኩል እንደዚህ አካፍልና እዚህ ጋር እንደምታዩት እንዲከፍየዋለሁ። ይሄኛውንም ፓርት እንደዚሁ ከፍለዋለሁ ማለት ነው። እኔም ያው ራሴ ላይ ነው የምንለማመደው። ሁላችሁም ራሳችሁን ስሩ በየቤታችሁ። የምታዩት እዚህ ጋር ደርሰናል ማለት ነው። ይሄ እንዲህ ለብቻው ይሄን እንደዚህ አድርጌ ትዊስት ነው የማደርገው ማለት ነው የምሰራው። ለምን እንትኔ ዊጌ ትዊስት ስለሆነ ማለት ነው። እንግዲህ ይመጣልኛል ብዬ ተስፋ አደርጋለሁ። እንግዲህ ከኢትዮጵያ ከሀገራችን ወጥተን የምንኖር ሰዎች ኤዥያም ቢሆን እንደኛ አይነት ሄር ታይፕ ስለሌላቸው ፀጉር ቤት ብንሄድ እንደምንፈልገው አይነት ላናገኝ እንችላለን። ኢሮፕም ቢሆን ኤክስፔንሲቭ ነው እንደምታውቁት። እዚህም አሜሪካ የፀጉር ስራ ኤክስፔንሲቭ ነው። ስለዚህ ሁላችንም የተቻለን አቅም ቤታችን መስራት መለማመድ ቢኖርብን ጥሩ ነው። ያው እኔ ቤቴ ኦልሞስት ሁሌ ማለት ይቻላል ፀጉሬ ለቤቴ ነው የምሰራው። ስለዚህ እንደዚህ አድርጌ ከፍየዋለሁ። ትዊስት ለማድረግ እሞክራለሁ። ስለዚህ ጄል አልጠቀምም። ያው ኦልሬዲ ከታጠብኩ በኋላ ቅባት ስለቀባሁት ምንም አልኮል ፍሪ ቢሆንም መጠቀም አልፈልግም። ስለዚህ እዚህ ጋር እንዲህ ቆንጠጥ እያደረኩኝ ከውስጥ በደንብ ያዝ እያደረኩኝ ትዊስት ለማድረግ እሞክራለሁ ማለት ነው። ትዊስት ስሰራ ሁለተኛዬ ነው። አሁን እንዲህ እያደረኩ ለመያዝ እሞክራለሁ። ትዊስቱ በደንብ እንዲታይ ማለት ነው። እንዲያድርገዋለሁ። ሆፕፉሊ ያው ፋይናል ሪዛልቱ ያምራል ብዬ አስባለሁ። እንዲህ አይነት ላስቲኮች አሉኝ። 3-4ቱን በደንብ እደራርብና እንደዚህ ጫፉ እንዳይፈታ ትዊስት ስለሆነ በደንብ እቋጥረዋለሁ ማለት ነው። ከዛ ጫፉ ፕሮቴክቲቭ እንዲሆን ጫፉን ሹሩባ ሰራዋለሁ ማለት ነው። እንዲህ ቁጥርጥር ጫፉን ፀጉራችን አለበለዚያ ይበጣጠስብናል። ስለዚህ ሁሉንም እንደዚህ በምንፈልገው ዲዛይን እያደረግን እንደዚህ እያደረግን ሹሩባ ሰርተን ዝንጥ ማለት እንችላለን ማለት ነው። ሹሩባ ደግሞ ያዘንጣል። አሁን ሰመሩ ሲመጣ ግን ያው እንደዚህ ክሮሼን ማድረግ ለኔ ትንሽ ይከብደኛል፣ ሙቀት ስለሚሆን። አይዶኑ ለእናንተ ግን ብቻ ኤኒ ታይም ሰመር መዘነጫ ነው ያው ሹሩባ ብዙ ጊዜ። ግን ትንሽ በጣም ሙቀቱ ጨመር ሲል እዚያ ጋር ይከብዳል። ቢሆንም ያው እንደዚህ አድርጌ ሹሩባዬን ሰራዋለሁ እንደምታዩት። ከዛ ሄድ እንደዚህ ፊት ለፊት ይሄ ውስጥ የሚገባ ስለሆነ ሁሉንም በእንደዚህ መልኩ ሰራዋለሁ ማለት ነው። እንደምታዩት ግማሹን ጨርሼ ሀፍ ፓርቱን ጀምሬዋለሁ። ያው እንደነገርኳችሁ ፕሮቴክቲቭ እንዲሆን ጫፉን ቁጥጥር
ሰራዋለሁ፣ ሹሩባ ሰራዋለሁ። አለበለዚያ ያው ይበጣጠሳል። ጫፉን ፕሮፐርሊ እንደዚህ ቁጥጥር ሰርተን ድጋሚ ከኋላው ጋር እናገናኘዋለን። አሳያችኋለሁ እንዴት እንደማደርገው። ብቻ እንደዚህ እያደረገን ፊት ለፊቱን እንጨርሰዋለን ማለት ነው። አሁን የፊት ለፊቱን ሰርቼ ጨርሻዋለሁ። የኋላውን ሹሩባ እሰራዋለሁ። ወፋፍራም አድርጌ ነው የምሰራው። ከኋላ ስለሆነ ክሮሽኑን የማደርገው እንትኑን ዊጉን የማደርገው። የፊት ለፊቱን እንደዚህ እንደምታዩት በዚህ መልኩ ጨርሻዋለሁ። የኋላውን ሹሩባ ሰርቼው ተመልሰን እንገናኛለን ማለት ነው። እና እንደምታዩት እዚህ ደርሰናል። ያው የኋላው ቢያምርም ባያምርም ኢትስ ኦኬ ከቨር ስለሚደረግ የቀረኝ እቺ አንድ ሹሩባ ናት። ፀጉሩን አንድ ላይ ይሄ ከፊት ለፊት ከሰራ ነው ቁጥርጥር ካደረግነው ጋር እንዲህ እያያያዝን አብረን እንሰራዋለን ማለት ነው። እንደዚህ ወርታ ሹሩባ እያያያዝን እንደዚህ ሹሩባ ሰርተን ከዛ በኋላ አንድ ላይ እንሰፋዋለን ማለት ነው። ከኋላ ያለውን እንዳይወጣብን የሚታያችሁ ከሆነ እንደዚህ አይነት መርፌ ክር አስገብቻለሁ። ከዛ ከኋላ እብጥ እንዳይልብን የሆነ ጉፍ ሲል የምናደርገው ዊግን ናቹራል እንዳይመስል ያደርገዋል። ስለዚህ በዚህ ሰፋለው ማለት ነው። ፀጉሬን እያያዝኩ ከፀጉሬ ጋር ሰፋዋለሁ። ጨርሻዋለሁ። ከኋላም ሰፍቼ ጨርሻለሁ። አሁን ዊጉን በቃ ይሄንን ነው መጀመሪያ እንዳሳየዋችሁ መግቢያዬ ላይ አሳይቻችኋለሁ። ይሄንን ከኋላ እንደምታዩት ትዊስት ያደረኩትና ይሄ አንድ አይነት ነው። ከኋላው ጋር እንዲመሳሰልልኝ ነው የፊቱን በዚህ ስታይል ያደረኩት። እንዴት እንደማደርገው አሳያችኋለሁ። ይሄ ያስፈልገናል። እንደዚህ ክሮሽን መስሪያ እንደዚህ አይነት እንደ ምንድነው የሚባለው አይ ዶንት ኖ ብቻ እንደዚህ አይነት ያስፈልገናል። መጀመሪያ እዚህ ሁሉንም በዚህ ሜትድ አድርገን በደንብ ሙልት አድርገን እናስገባለን ማለት ነው። ኔክስትም እንደ ቅድሙ ይሄንን እንዲህ እንከፍታታለን። እቺ እንትኗን እንደዚህ እንከፍታለን። ኔክስት ሁለተኛው ጋር እንሄዳለን። ከዛ ይሄንን በቀዳዳው እንደዚህ እናሾልካለን። ከዛ እንደዚህ ማድረግ ነው ዘግተን። ከዛ ይሄን ካወጣን በኋላ ይሄንን በዚህ ውስጥ እንደዚህ አሾልከን በቃ ሁሉንም በዚህ ሜትድ እየቋጠሩ እንዲህ ማድረግ ነው ማለት ነው። ከዛ ሙሉን ሞልቼ ጨርሼ አሳያችኋለሁ ማለት ነው።